ፍቺው ከምን ተነስቶ እንደሆነ አላውቅም ከሀይሚ ጋር ገጥሟል። ብሩክ ጋር ከዚህ በፊት ሜዳ ነበረ። ከዛ በኋላ ብሩክ እኮ የራሱ የሆነች ሚስት አለች። እነሱን ተውና አንተና እሷ ተታርቃችሁ የራሳችሁ ኑሮ ኑሩ። ብሩክ ሀይሚ ምናምን የሚባል ነገር አታስገቡ። ዲና ያከብርሻለሁ እንደዚህ በላይ መቆየት አልችልም። መሌላ ነገር መስሎኝ ነው የመጣሁት። ዳኒ ምንድነው የምታወራው? እኔ እኮ 4 ዓመት አንድ ላይ ሆናችሁበትን ሪሌሽንሺፕ እንዴት በዚህ ተልካሻ ነገር ትጥሉታላችሁ? ሪሌሽንሺፕ ውስጥም ነኝ፣ ያው ትዳር ውስጥ ነኝ ታውቃለህ። እኔ ከኔ ምክር መስማት አለባችሁ ሁለታችሁም። እንዴ ምን ሆናችሁ ነው? ሆነም ቀረም የምታረጉት ነገር የህፃን ነገር ነውና ብትታረቁ ደስ ይለኛል። መሀላቸው ላይ ምንም ነገር የለም የሚባለው መሰሪ ነው ስለማታውቂ ነው። አንተ እኔ በደንብ አውቃቸዋለሁ። እነሱ በጣም እሱና ሀይሚ በጣም ቆንጆ ከፕሎች ናቸው። ሲጀመር ለማጣላትም አታስብ። አንድ ቤት ሄዳ ለአንተ ሳትነግርህ ቪዲዮ መቅረጽ የለባትም። ስልክም እያነሳችልኝ አልነበረም። በስ እዚህ እሷ ላይ ብቻ ብሎ የምታረገው አንተ ምን አውቃለሁ። ጌታን እየመጣ ነው። ይሄ ጌታን እየመጣ ነው። ቡና ጠጪ ብለሻል እኮ እሱንም እየቁጭ ብላችሁ እንድታወሩ ነው። ውጪ ከቤቴ ብሎ እኮ ነው ያባረረኝ። ደግሞ ይመጣል አፍር አሁን መሄድ አይጠበቅብሽም። እሱ እየመጣ ፊት ለፊት ብታወሩ ደስ ይለኛል። ወይ እሱም ጥፋት አለበት አንቺም ጥፋት አለብሽ። ሆነ ከዚህ በፊት እሱ እንደዛ አድርጎኛል። አንቺም አሁን እዚህ ጋር ያለብሽ ጥፋት እንዴት ዳኒን ሳታስፈቅጂ ሌላ ወንድ ቤት ገብተሽ ቪዲዮ ትቀርጫለሽ? ትልቅ ሰው ናችሁ ሁለታችሁም። ስለዚህ በስትክክል ምን ሀፕን እንዳደረገ ማውራት አለባችሁ። ለምንድን የተጣላችሁት? ሰላም እንዴት ናችሁ? ሊና አለሙ እባላለሁ። የሶሲ ኮልታፊት እህት ነኝ። እኔን ያው በብዛት ቲክቶክ ላይ ነው የምታውቁኝ። ኮሜዲ ነገር ሰራለሁ አንዳንዴ። እንግዲህ ዩቲዩብ ቻናል ክፈች እያላችሁ ነበር። ይኸው ከፍቼ መጥቻለሁ። አይ ሆፕ ኢንጆይ እንደምታደርጉት የኔን ኮንተንት። ይኸው እንግዲህ ሰሞኑን ሰምተናል። ብዙ ነገር እያየን ነው። በዳኒና በኮልታፊት መካከል ያለውን ነገር እያየን ነው። የእህቴና የዳኒ ሮስት ሪሌሽንሽፕ አሪፍ አለመሆኑ የሀይሚና የብሩክንም ሪሌሽንሽፕ እያጣላ ነው እና እንግዲህ አሁን ሁሉም ነገር መስተካከል ስላለበት እነሱ መታረቅ ያለባቸው ሰዎች ናቸው እና ግዴታ መታረቅ ስላለባቸው ዳኒ ሮስትንም ኮልታፊትንም ጠርቻቸዋለሁ። እንግዲህ እነሱ መጣላት የሌለባቸው ሰዎች ናቸው። እኔ ለምን ሁሌ እንደሚጣላው አላውቅም፣ ግን መጣላት የሌለባቸው ሰዎች ናቸው። ሁለቱንም ጠርቻቸዋለሁ። ኮልታፊትም ትመጣለች፣ ዳኒ ሮስትም ይመጣል። ኮልታፊት ዳኒ እንደሚመጣ አታውቅም፣ ዳኒ ደግሞ ኮልታፊት እንደሚመጣ አያውቁም። እና ሁሉ በቃ ሰርፕራይዝ ነው የምናደርጋቸው። እሱን አብረን እናያለን። በቃ ሁለቱንም አንድ ላይ አድርጌ ሁለቱም በቃ ምን ችግራቸው ምን እንደሆነ በቃ ማስታረቅ ፈልጋለሁ። ብቻ መነጋገርም አለባቸው ብዬ ስለማስብ ነው። መታረቅ አለባቸው ሁሌም። በቃ እኔ ምን እንደማደርጋቸው ለቅም 10 እየተጣሉ እያስቸገሩኝ ስለሆነ ግዴታ ማስታረቅ አለብንና ደወለች። ሄሎ ወይ በር ክፍት ነው። ግቢ። ሃይ ምን ጀመርሽ? ምንም አገባሽ እንዴ? ሆ ደነሽ ቡና እንጠጣ ብለሽ አታድርሻት መጥተሽ አሁን እንግዲህ በጣም ይረከኝ ዩቲዩብ ከፍተሽ ነው እና ምን ይመስላል? እስቲ ጌታን በይ እንዴ ስትለምንኛ አንቺ ራስሽ ክፈች እያልሽ ነበር እንዴ? እሺ ዩቲዩበር ሊና ብለሽ ዩቲዩብ ከፈትሽ። ሰብስክራይብ አድርጓት። እህቴ ነች ባይ ዘ ዌይ። እኔ ፌመስ አይደለሁም ያን ያህል፣ ግን ያው የኔ ኦዲየንስ እሷም ጋር ሂድ ብዬ ነው። እንዴት ነሽ? አለ ቡና ውስጥ በእግዚአብሔር በጣም ይደከመኝ ጌታን። እየሮጥሽ እንዲመጣሽ ከየት ነው? አይደለም ይልሽ ነይ ስትይኝ በቃ እንዲህ በቤት ልብስ ነው ራሱ ከመጣሁት እንዲህ ዘንጠሽ ነው ምናምን ኖርማል ነው። ይልቁ አሪፍ ነው። ምንም ያን ያህል እንትን አላልሽም። ኦኬ ምንም ኤኒዌይዝ እንደዚህ አንጠልጥዬ ያመጣሁሽ ምክንያት አይደለም ያው ዳኒ ጓደኛዬ እንደሆነ ራይት ላይክ የቆየ ጓደኛዬ እንዴ ጓደኛዬ እና አሁን ለምንድን የተጣላችሁት? ወደው ገደለው ልግባ። ለምን አቀልዳለሁ? ለምንድን የተጣላችሁት እንዴ? ምን ማለት ነው እንዴ? ሲጀመር ይልሽ እግዚአብሔርን በፕራንክ ነው የተጀመረው። እነቤቴ እኔና ብሩኬ ታውቂያለሽ፣ ብሩክ ጓደኛዬ ነው። አባሻ ፕራንክ ነው የሰራነው። ከዚህ በፊትም ፕራንክ አድርገናል። ፕራንክ ነው ብዬ ሊትራሊ ኦፍ ኮርስ እዛ ስራ ላይ ስለነበርኩኝ ካሜራ ፊት ስልክ ማንሳት አልቻልኩም። ስልክ አላነሳውለትም፣ ግን ካሜራ ላይ ያለ ኤቭሪቲንግ ማለት ነው። ከዛ ብሩኬና ሀይሚ ሲጣሉ
ምድር ሀይሚ አላምናችሁም አለች። ከዛ በኋላ እሺ በቃ ችግር የለውም ብዬ እኔ ይቅርታ ልበል። ታውቂያለሽ የተከሰተውን ነገር አይደለ? ስንቴ ስመላለስ እንደነበር ይቅርታ ስልም እምቢ ሲሉ፣ ከዛ ዳንኤልን ቤቱ ሄጄ ይቅርታ ልጠይቀው ስል ውሻ አደረገኝ። ምን ላድርግ እንዴ? እግዚአብሔርን ምን እንደሆነ ታውቂያለሽ? ሊሊ አንዳንዴ ይሰለቻል ታውቂያለሽ። ከዛ የሌለኝን ስም ነው ደግሞ የሰጠኝ። እመቤቴ ምን ይለኛል? ባለጌ ነሽ። እኔ ምን አድርገሽ ነው ባለጌ ነሽ? ከብሩክ ጋር አንድ አልጋ ላይ ተኝተሻል እና ካሜራ ላይ እኮ አለ፣ ቪዲዮ ሙሉ አለ እላለሁ። ሌላ ነገር ቢኖርስ? ከካሜራ ጀርባ ያረጋችሁት ነገር ቢኖርስ? እኔ ከካሜራ ጀርባ ማድረግ ብፈልግ ምን ካሜራ አስደቅኖ አስደረገኝ? ተደብቄ አላረግም ወይ እንዴ? እግዚአብሔርን እየጠየቅሽ ነው እንዴት እንደተቃጠልኩኝ። ከዛ እሺ ይሁን ብዬ ቅርሳ ልጠይቅ ስል ከመቼው ከምን ተነስቶ እንደሆነ አላውቅም ከሀይሚ ጋር ገጥመዋል። መቅጠማቸው አይደለም ኦፍኮርስ ተናዳለች ብዬ ተረዷል። ከዛ የኔ ቆንጆ ደግሞ ምንድን ነው የሚላት? የኔ ቆንጆ ለእኔ ብለሽ አትናደጅ። ማነው ለሱ ብላ ማትናደደው? የት ያውቃታል? ዛሬ እኮ ነው ያወቃት በቪዲዮ ምክንያት፣ በፕራንክ ምክንያት እኮ ነው የተዋወቁት። ከዛ ምንድን ነበር ደግሞ ሌላ ያደረገ መቼ ለታ ምን አደረገኝ መሰለሽ? እግዚአብሔርን እኔ ታውቂያለሽ ብሩኬና እሱ በጣም ተናገረው ዳንኤል ብሩኬን። እኔ ከብሩኬን ጋር ተደባብሬ ነገር ነበር ስለተናገረው ብሩኬ ዳኒ ማለት። ከዛ በጣም ተናገረው የምር ተሰማኝ ምናምን ነገር። ከዛ ዳኒን በቃ ኦዲየንስ እኔን ሲናገረኝ ምናምን ነገር እሺ ብዬ ለእህቱ ደውዬ ላገኘው ቤቱ በመሄድ ቤቱ ግብት ሳለኝ ጌታን ቆይ ላሳይሽ ነኝ ጸጉሯ እንደዚህ እያለ መጣሽ ብሎ ቆመ ማለት ነው። ማነው ለምን መጣሽ ብሎ ቆመ? ሶሲ ምናምን ብሎ ደነገጡ። ምን ያስደነግጣቸዋል? ምንስ ባይኖራቸው ያው መደንገጥ እሷ አስደንግጣለች። ደንግጠዋል። ከዛ ተርበተበቱ። ቀጥቅጬው ነው የወጣሁት ማለት ቀጥቅጬው ባገኘው ጥቃት አናደደኝ። ጎበዝ ነው። አሪፍ ነው። አይ ጥሩ ነው። እውነቴን ነው። ግን ስቲል ትልቅ ሰው ናችሁ ሁለታችሁም። ስለዚህ በስትክክል ምን ሀፕን እንዳደረገ ማውራት አለባችሁ። ቁጭ ብላችሁ ብሎክ እኮ አደረገኝ እኮ ቆይ አሁን ስደውል ብሎክ አደረገኝ። በሌላ ቁጥር ስደውል እኮ ቆይ ሄሎ ሶሲ ነኝ እላለሁ። ዝግት ብሎክ። ተገናኝተን እናውራ ስለው ሌላ ነገር ቢኖርሽ እሺ እኔም ቢያናገረኝ ከኔ ጋር ቢያወራስ ምንድን ነው? ምን አገባኝ? ጓደኛ ከኔ በፊት ነው የምታውቂው ዳንኤል። ምን አገባኝ? ዳኒና አንቺ ትተዋወቃላችሁ ለረጅም ጊዜ። ከዛ በኋላ ነው እኔና ዳኒ ተዋወቅን አይደል? 4 አመታችን። እኔና ያው አብረን ደግሞ 2 አመት እኔ ካወቅኩ 2 አመት። እሺ እንዴ ከዛ በፊት ጓደኛ ማማቾች ነበር። እሺ አመንኩሽ። እና ብቻ አላውቅም። አንቺም አሁን እዚህ ጋር ያለብሽ ጥፋት እንዴት ዳኒን ሳታስፈቅጂ ሌላ ወንድ ቤት ገብተሽ ቪዲዮ ትቀርጫለሽ? እንደሱ አይነት ሲን እንዴት ትቀርጻለሽ? አትሊስት ደውለሽ እንደዚህ ላረግ ነው እንደዚህ ቦታ ነኝ ምናምን ብለሹ ብታረጊው ምን ችግር ነበረበት? ምን ችግር አልነበረውም። አክቹሊ ግን በቃ ድንገት ነው ያወራንበት እና ድንገት ከዛ ላይክ ቪዲዮ 5 ደቂቃ ነው ደውሎ እንደዚህ ነኝ ማለት 5 ደቂቃ 2 ደቂቃ ነው የሚፈጀው። ሰርቶኛል ከዚህ በፊት እሱ እንደዛ አድርጎኛል። እንደዛ ስላረገሽ ነው አሁንም እልህ ይዞሽ እንደዚህ ያረግሽ። ምናልባት ሁለታችሁም ህፃን ናችሁ። በጣም ህፃን ነሽ። ሆኖም ቀረ መናገር ነበረብሽ። እኔ መሮኛል በቃ ሁሉም ምን ይላል እየተነሳ ሆኖም ቀረም ሁለታችሁም ላይ ጥፋት ያለ ይመስለኛል። ያንቺም እና ኦፍ ኮርስ ታያለሽ እንዴ ጥፋት እንዳለ እኮ በቃ አመልሽ አይደለ? ሁለት እኮ ጋባኝ። እሱም ጥፋት አለበት ለሷ ተደርቦ ነው። ቆይ እሱም ጥፋት አለበት፣ አንቺም ጥፋት አለብሽ። ሆነም ቀረም እና አሁን just like ፊት ለፊት ብታወሩ ደስ ይለኛል። ከዚህ የትልቅ ሰው ወሬ ፊት ለፊት ተገናኝቶ ነውና እኔ እኮ ይልሽ ላውራው እኮ ሲል አይ ኖ አሁን መሄድ አይጠበቅብሽም። እሱ እየመጣ ነው። የቀለች ነው ጌታ እየመጣ ነው። መቤት እንጣላለን። ምን ማለት እግዚአብሔርን እኔ አይኑን ማየት አንቺ አልፈልግም። አንቺም እኮ ጥፋት አለብሽ። ለምን ሁለታችሁም አታወሩ እኮ? እሱም ይሄኔ ይቅርታ ሊልሽ ሲደውል ይሄኔ ብሎክ አድርገሻል። ያኔ ሳትነግሪኝ ነው እንጂ አልዘጋሽበትም። ምን ካለኝ ታውቂያለሽ? ውጪ ከቤቴ ብሎ እኮ ነው ያባረረኝ። ደግሞ ይመጣል አፍር። ኤኒዌይዝ አሁን እየመጣ ስለሆነ ታወራላችሁ። ቀልድሽ አይጠገብም። ይቅርታ አይደለም እስቲ ጌታን በል ጌታ እንጣላለን።
ምን ማለት ነው? አሁን እኮ እንዴ እኔ የጠራሁሽ ለማስታረቅ እኔ ቡና ጠጪ ብለሻል እኮ እሱንም ቁጭ ብላችሁ እንድታወሩ ነው ሀሳቤ። ለምንድን ነው ትልቅ ሰው አይደላችሁ እንዴ? ሁለታችሁን ቁጭ ብላችሁ አወሩ። ምንድን ነው ህፃን የሚያደርጋችሁ? ብሎክ ምናምን እኮ የህፃን ነገር ነው። ለምንድን ነው ከቤቱ ማለት ነው? እኔ ላወራው ሲል እንዴት አድርጎ እንደ ውሻ እንዳስወጣ ሂጂ ውጪ፣ ሃይሚ ትቀመጥ፣ አንቺ ውጪ አለ እንዴ። አንቺ ምንድን ነው ያደረግሽው እንዴ? ይቅርታ እኮ ብያለሁ የኔ ቆንጆ ምናምን እያለ ሲደባብስ ይቅርታ ብያለሁ። እንደዛም አልኩ። አይ ሆነም ቀረም አይ ፊል ላይክ ሆነም ቀረም በሱ ጌታን እየመጣ ነው። ጌታን እየመጣ እንዴ አንቺ በጣም አንቺ ገብርኤል ምንድን ነው የምታወሪው? አንቺ ሶሲ እሷም ብላለች እንግዲህ ዳኒን እስቲ ዳኒ መጥቶ ከዛ በኋላ እሱ ደግሞ ደርሻለሁ ብሎኛል። እሱን እንጠብቃለን። በቃ ዳኒ የሚለውን እንስማና ደግሞ በቃ እስቲ እናስተካክለዋለን። ነገሩን የሚስተካከል ከሆነ እንግዲህ እነሱ እሺ ካሉን ለማስታረቅ ሞክራለሁ። የብሩክና ሃይሚንም በጣም ነው የምወዳቸው እና እንዲጣሉ አልፈልግም ጭራሽ። በቃ እነሱንም ለማስታረቅ ሁሉንም ነገር ሞክራለሁ። ብሩኬና ሃይሚንም እንዲታረቁ ፈልጋለሁ። በጣም ነው የምወዳቸው። ባይዘው ቪዲዮቸውን በጣም ደስ የሚለኝ እነሱም በጣም ደስ ስለሚሉኝ እንደው ለማስታረቅ መሞክር ደስ ይለኛል። እኔም እስቲ እናያለን። ዳኒ እንግዲህ አሁን ደርሻለሁ ብሎኛል። ምን ማድረግ ይቻላል እንግዲህ። መጣ ዳኒ ሃይ እንዴት ነህ? ሰርፕራይዝ ላደርግ እንዴት ነህ? ብሩኬን አገኘን። ገባና ቁጭ በል ፕሊዝ። ኧረ ምንም አይደለም። ኧረ ፖድካስትም አይደለም። ዝም ብዬ አይ ነው ያው ብዙ ሰው ክፈች ስላለኝ ልክፈት። አዎ ኦፍ ኮርስ እንዴ ናሳ ቲክቶክ ብቻ። ለምን ሊኖ አልሽው ወይስ ማን አልሽው? ሊና ብቻ? አዎ ሊና አሌክስ ኦኬ ሊና አሌክስ ነው ሙሉ ሊና ነው። ያው የስሜት ታውቃላችሁ፣ ታውቁኛላችሁ። ለይሽ የሱሲት እንደሆንሽ ለይሽ? አዎ ነግራቸዋለሁ። የኮልታፊት እህት እንደሆንኩኝ አንመሳሰልም። በጣም ነው ተመሳሳይ። ባይ ዘ ወይ አንድ አይነት ናቸው። እኔ በጣም ነው ተመሳሰሉብኝ። እውነት እኔ ግን አይታየኝም። ውሸታ እኮ አጠገብሽ ስላለሽ ነው የምትይሽ። ነው አይታየኝም። የኔና እሷ መመሳሰል ምንም ነው የማይታይ። ላርጋቸው የዳኒ ሮስ ፋሚሊዎች ይሄ የሊና አሌክስ የዩቲዩብ አካውንት ነው። አሁኑኑ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታታት። ምን አይነት ኮንቴንት ልሰራ እንዳሰበች አላውቅም። እኔን ጠራችኝ ለምንድን አላውቅም። መጣሁ። እኔማ ሀሳቤ በጣም ብዙ ነበረ። አሁን መተህ በጣም ብዙ እናወራለን ብዬ ነበር፣ ግን የሆነ ነገር አልተሳካም። እንዴት? ያው እስቲ ከኮልታፊት ጋር ምንድነው ሀፕን ያደረገው? ምንድነው ሀፕን ያደረገው? ቆይ አልገባኝም። ለምሮ ሜንሽን ማድረገው እኮ ናት። አይ ኖ እኔም ከእሷ ጋር ከሶሲ ጋር አሁን ተጣልተናል እና እኔ እናንቺ ቀድመን ቲክቶክ ላይ እንተዋወቃለን ምናምና ሶሲ ጋር እኔ እናንተ ቀድመን ብንተዋወቅ እሷ እህቴ ናት። ከአንተ የበለጠ እሷን ነው የማውቃት። አይ ኖ እኮ እሱንማ ሪስፔክት አደርጋለሁ። አሁን ለምሳሌ እኔ ከሶሲ ጋር ጣልቻለሁ። በቃ የመጨረሻ ከዚህ በኋላ ቤት መታ የሚያደርገችው ነገር አለ። ብቻ ብዙ ማታውቂው ነገሮች አሉ። እያየሁት አይደል እንዴ? ምንድነው የማላውቀው? ፐብሊክ እኮ እና እዚህ ኦኬ ነገር ነው ያደረገችው አይደለም። ስማኝ፣ እሷም የሆነ ያጠፋችው ጥፋት አለ፣ ግን አንተም ያጠፋው ጥፋት አለ። እሷ አንተን ለማስረዳት ብላ ስትመጣ አንተ ምንድን ነው ያደረካት? ቀንደገል ልንገርሽ፣ አሁን ሲስተርሽ ነች ነው፣ ግን እኔ ደግሞ ማለት ነው አይደል ለሲስተር ምናምን ሳይሆን ሁለታችሁም ጥፋት ስላለባችሁ እኔ በጣም ሪስፔክት ማድረግሽ ቲክቶክ ስራዎችም የበቃቻ ታለንት ተሰውነሽ ምናምን ነገር ትመችኛለሽ በጣም። ጌማችንን ስንጮት እዚህ ይችላል ቲክቶክ ላይ እና ከዚህ በፊት ነው ማቅሽ ምናምን ነገር ታላቋ ነሽ እና ደግሞ ስለ እሷ ክፉ ነገር አንቺ ፊት ማውራት አልፈልግም። ግን እንደ አንድ ወዳጅ ደግሞ ለብዙ ነገር ላሰብኩላት ሴት ደግሞ
ያደረገችው ነገር ትክክል አይደለም። ኦልሬዲ ፋሚሊ ጋር አስተዋውቃለሁ ብዬ ምን ብዬ ታውቂያለሽ፣ እኔ እና እሷን ቅርበታችንን ታውቂያለሽ። አይ ኖ ቅርብ ናችሁ፣ ግን ይሄ እኮ ኦልሞስት 4 ዓመት ምናምን። እሷንስ አንተ ምን አድርጋታል? እንደዚህ እሷ ላይ ብቻ ብለህ የምታረገው አንተ ምን አድርጋታል? ምናምን ሳይሆን ትክክለኛ ነገር ነው ያደረገችው። ምን መሰልሽ አሁን አንቺ ልጅ ማድረግ ያለብሽ እንዴት ብዬ ልንገርሽ? አይ ኖ ወንድ ቤት ሄዳ ለአንተ ሳትነግርህ ቪዲዮ መቅረጽ የለባትም። ስልክም ያነሳችልኝ አልነበረም በሰዓቱ እኮ ይሄ ዛኔ ደግሞ ከዛ ደግሞ ካሜራም አንድ ካሜራ ነው ያስቀመጠው። ሰው የለም ሰውም የለም እዛ ወይ ሳሎን ወይ እንትን ውስጥ ፕሮዳክሽን ነገር ከሆነም ፕራንክ የምር እነሱ እንደሚሉት ፕራንክ ከሆነም ማንም ሰው የለም። ሩም ይሁን መየት ይሁን ምንም ማውቀው ታሪክ የለም። እና ይሄ ትልቅ ዲስፔክት ነው ለኔ። ገብቶሻል አይደለም? ይሄ ንቀት ነው ለኔ። ስልክ ስለውላ አላንሳችም ሰራው ዳኒ ሜቢ ስራ ላይ ትሆናለች ብለህ አስበህ አታውቅም? ሜቢ የሆነ ነገር እየሰራች ነው፣ ቪዲዮ እየሰራች ነው or something አለንከር ፖስት ሲደረገኝ ከዚህ በኩል እኮ ነው ያየሁት እና ትክክል አይደለም እሱ ነገር። ከዛ በኋላ ደግሞ እሱን ደግሞ ልክ የሆነ ጀስቲፋይ ለማድረግ የሞከረችበት መንገድ በጣም ነው የሚደብረው። እና ሱሲን እሺ ምን ብሎክ አስደረገ? እንዴት ሰው ብሎክ ያደርጋል? ምን ብሎክ ለማስረዳት ራስ እኮ ታይም አልሰጠሃትም። ከዚህ በፊትም ሄዳ ነበር። እሺ አንተን ያገኘችስ ብሩክ ጋር ከዚህ በፊትም ሄዳ ነበረ። ከዛ በኋላ ብሩክ እኮ የራሱ የሆነች ሚስት አለችው ግን በቃ ቅርበታቸው ደግሞ ኮንፊደንስ አይሰጠኝም። ከሱሲ ጋር ያላቸው ቅርበት ምንድነው የማይሰጥ? እንዴት ነው ኮንቪንስ የማያደርግ? አልገባሽም? እንዴት መሰለሽ እኔ ለሱሲ በጣም ትልቅ ቦታ ነው ያለኝ እና ቀናተኛ ነኝ ማለት ይቻላል። እና ትንሽ ነገር ያስደብረኛል በጣም እና ሄዳ ያደረገችው ነገር ደስ አይልም። ትክክል ነገር ነው ብለሽ ምታስቢ? ኖ እኔማ ነገር መናገር ነበረ፣ ግን እሷን ማስረዳት ምንም ነገር የለም አለችክ። መሀላቸው ላይ ምንም ነገር የለም። መሰሪ ነው የሚባለው መሰሪ ነው ስለማታውቂ ነው። አንተኔ በደንብ አውቃቸዋለሁ። እነሱ በጣም እሱና ሃይሚ በጣም ቆንጆ ከፕሎች ናቸው። ሲጀመር ለማጣላትም አታስብ እኮ ለማጣላት አታስብ እነሱ። ስለዚህ መጀመሪያ ለምን አጣላችኋለሁ እንዴ? አንተ እኮ ኮልታፊት የሆነ ነገር አረገች ከሱ ጋር ብለህ ነው እየጠረጠርክ ያለኸው። ያ እና ለምንድን ነው እንደዛ የምጠረጥረው? ሁለቱ ብሩክ እኮ የሃይሚ ባል ነው። ኦልሬዲ መረጃ አግኝቼ ለሃይሚ ያሳየዋት ፋይሎች አሉ። ሶሲ ከብሩክ ጋር ማታ ታወራ ነበር፣ ሌሊት ስልክ ታወራ ነበረ። ስለ ምንድን ኮንቨርሴሽኑ ምንድን ነው አውቃሃል እንዴ? 30 ደቂቃ በላይ 5 ሰዓት ላይ ሶሲ ከሌላ ወንድ ጋር የምታወራበት ሪዝም ምንድን ነው እንዴ? እኔስ ምን ዳኒ ምን ፊል ያደርጋል? አልነገረችሽማ? ግን ሆነም ቀረም አንተስ ምንድነው እንደዚህ ምናምን ስትላት ቤት የመጣችሁ ልታሳማ የመጣው ነው ታዲያ? ምን ያስደነግጣችኋል? ወደታችሁ ለምን ትደነግጣላችሁ? ስትገባ ደነገጣችሁ። እሷ ኔጌቲቭ ነገር ስለምታስብ ነው አይደለም? እንዳለ እኮ እንዴት ትደነግጣላችሁ? ምን ይሄ ኖርማል ነገር ከሆነ ያደረገችው ሃይሚ እናንተ ምንም መሀላችሁ ምንም ነገር ከሌለ ዝም ብላ እንደዚህ እያደረገች ሆነ ምን ችግር አለ? ጸጉሯን እየነካካት የሆነ ነገር ነበረ። ጸጉሯን እያነሳውለት እያለ ሶሲ መጣች። እኔ ደግሞ የደነገጥኩት ምንድነው ከሶሲ ጋር ያለኝን ነገር ጨርሻለሁ። እና ሶሲ ይባላል አይባልም? ምን ከጨረሳችሁ እኔ አሁን ከሆነ ሰው ጋር ሪሌሽንሺፕን ከጨረስኩ ምን ያስደነግጠኛል? መምጣት የለብሽም ቤታ ቢመጣ ምን አገባኝ? ሪሌሽንሺፕ እኮ አልቋል። ቢመጣስ ምን አገባ? መምጣት የለበትም ግን ቢመጣ ምን አገባ? ነገር የለም ግን እሷ ሚስ አንደርስታንዲንግ ነው። ከዛ እሱ ሚስ አንደርስታንዲንግ ነው፣ እሷም የዛኔ ሚስ አንደርስታንድ ሆና ወይኔ እንዴት አድርጌ ላስረዳሽ? አይቻለሁ። ማስረዳት አይጠበቅብህም እኮ አይቻለሁ። ግን በቃ ሁለታችሁም ማለት ነው ልክ እንደ ትልቅ ሰው ማሰብ አለባችሁ። ይሄ እኮ በቃ የህፃን አስተሳሰብ ነው። ስለ ሶሲ አንቺ ፊት ብዙ መጥፎ ነገር ማውራት አልፈልግም እኮ ለዛ እኮ ነው። ኤኒዌይዝ በጣም አስለፈለፍኩ። ምግብ በዛም ቡና አዘጋጅተን ነው ኤክስፔክት አደረኩ ነበር። እንግዲህ እኔ ደግሞ ኤክስፔክት አደረኩት ሁለታችሁም አንድ ላይ ቁጭ ብላችሁ እንድታወሩ ነበረ። ግን አንተ ያው እኔ አላውቅም ምን አንጨሳለሁ ያስቤ ነው የመጣሁት። ኧረ ስንት ጨዋታ ላታስብ። እመቤት አምጪልኝ ምግቡን አምጪልኝ እና ሆነም ቀረም የምታረጉት ነገር የህፃን ነገር ነውና ብትታረቁ ደስ ይለኛል። በተለይ ደግሞ አውርታችሁ አንተም የምታረገው ያው ነው። እኔም አይቻለሁ ከሃይሚ ጋር እና ተናዳና ትናደደ ሴቶች እኮ እየነካካሃት እየተሳሳክ ምን ማለት ነው? ጸጉሯን የነካሁት ቪዲዮ ነው አላየሽውም እንዴ? እንዴ ዳይስ ያ በጣም እንትን ይነስብላል እኮ እኔ ባለቤቴ የሰው የሴትን እንትን ጸጉር እንደዚህ ነካካ ላገኘው እልቡ ነው ማረቀው። አንተ ነው የሰራውልህ ክለብ ሳንዶች እንግዲህ እና እኔ ብሆን
እንኳን ብርጭቆ ማለት አንተን ሁሉ አሰባብረ ነበር። ትቀልዳለህ እንዴ? እንደውም ጎበዝ ናት እንኳን አደረገች። እኔ አሁን ምንም አይለኝም ብለሽ ነው አይደል? አይደለም እንዴ? የምር ምንም አይለኝም ብለሽ ነው አይደለም? የምሬን ነው። እኔ as your friend እንደ ጓደኛክ አድቫይስ እየሰጠው ይሄ ደግሞ በቃ እኔ ከኔ አድቫይስ ውሰድ። እኔ ያው እና ተያት እና ሌላ ነገር ነው እና ስለሷ ማውራት ማለት the point is እንድትመጡ ያደረኩት እኔ ነኝ ሰራት ሼፍ እኮ ነኝ እኔ። ኤኒዌይስ እሱን ተውና እኔ ማለት ነው ያው ሪሌሽንሺፕ ውስጥም ነኝ፣ ያው ትዳር ውስጥ ነኝ ታውቃለህ። እኔ ከኔ ምክር መስማት አለባችሁ ሁለታችሁም። እንዴ ምን ሆናችሁ ነው? አዎ እንዴት ነው? ለምንድን ብረሳት? እህቴ ናት አረሳትም። እናንተ ደግሞ እንግዲህ 4 ዓመት ውስጥ ሪሌሽንሺፕ ነበረን ያለችው 4 ዓመት ፍሬንድሺፕ ነበር። ከ4 ዓመት እኔ የማውቀው ግን 2 ዓመት በፊት እንደነበራችሁ ነው። ይሄን አልነገረችኝም። ውሸታም ሆና ሳይሆን ያው ትልቅ ታላቅ እህት ስለሆነ አከብርሻለሁ በጣም። እኔ እሷ አንቺ ፊት ደግሞ ሰንደስ ማለት ነው ዝም እላለሁ እንዴ እኮ እያናገርኩ እኮ ነው። እኔም እኮ ይሄ ሪስፔክት ሳይሆን ሊትራሊ ምንም በቃ ሀፕን ያደረገው የህፃን ነገር ነው። ሁለታችሁም አውርታችሁ መታረቅ የምትችሉበት ነገር ነው። ሲጀመር ብሩክ የሚባል ሰው ጋር አሁንም ኮንታክት አላት። ብሩክ ከሃይሚ ጋር ሪሌሽንሽፕ ውስጥ ነው ያለው። እሱ ሌላ ሪሌሽንሽፕ ውስጥ ነው ያለው። እኔ በመመታቴ ኦልሬዲ ክሱን ላመስርሽበታለሁ እና እኔ ከዚህ ደግሞ ስለ ክሱም ሰምቻለሁ። ምንድን ነው ብለህ ነው የምትከሳው? ዘብድቡኝ አሁን እኮ አንተሽ ብሎኝ ነው የምትይኝ አይደል? አሁን እኔ ስለ ሱሲ ራሱ ከዚህ በላይ ማውራት አልፈልግም። እኔ ቃላት ነጠረኝ እውነት ዳኒ። እኔ ማለት እኔ በቃ አሁን ያሰብኩት በቃ ይመጣሉ፣ ያወራሉ፣ ይታረቃሉ። ሃይሚና ብሩክንም ማስታረቃቸዋለሁ። በቃ እኔ ደስተኛ ሆኜ በቃ የመጀመሪያው ዩቲዩብ እንደው በጣም አሪፍ ነው የሚሆነው። በጣም ያሳዝናል እውነት ዳኒ። ያ ሶሪ በእንደዚህ አይነት ቪዲዮ ግን ልንገርሽ አበላሽብሻለሁ አውቃለሁ። ቪዲዮ እንዳሰብሽው አይደለም ግን እኔም ደግሞ የኔንም ሴር ተረጁና እኔና አንቺ ስለ ሶሲ አይደለችም። እኔ እና አንቺ ሶሲ ሳይድ ፍሬንድ ነን። ስለዚህ በቃ አሁንም በምትፈልጊኝ ሰዓት አለው ምናምን ነገር አለ አይደል? ስለዚህ እነሱ እኔ እኮ 4 ዓመት አንድ ላይ ሆናችሁበትን ሪሌሽንሺፕ እንዴት በዚህ ተልካሻ ነገር ትጥሉታላችሁ? ይሄ እኮ ላይክ 4 ዓመት እድሜያችሁን የጨረሳችሁበት ሪሌሽንሺፕ ነው። አንተም እኮ እድሜን ጨርሳል፣ እሷም እድሜውን ጨርሳለች። ከሌላ ሰው ጋር መሆን ትችል ነበር፣ ግን ካንተ ጋር ነው የሆነችው። ምን አይነት ሙቭ ነው እኮ በጣም በቃ ትልቅ እየጥል ሲሆን እኮ ነው የምትጣሉት እንጂ በዚህ ተልካሻ ምክንያት ተጣላን ማለት ምን ማለት ነው? ከኔ ተማራ ነው። እኔ ባለትዳር አይደለም እንዴ? በተልካሻ ምክንያት ዝም ብዬ ተነስቼ ባሌን ጥዬ እወጣለሁ እንዴ? ባለትዳር ነሽ እና ሪሌሽንሺፕ ውስጥም ነበር እኔ እና እሱ እንደዛ ስቲል አልወጣም ነበር። አረ ሶሲ ብሩክ የሚባለው ሰው ጋር ከገጠመሽ በኋላ እንደ ቀልድም ከዛ ቤትም ይገናኙ ነበር ፍቅረኛ ምናምን እያለ ተለጣጥፎ ሃይሚ ጋር ይሄ እሱ ፕራንክ ነው በቃ እሱ እኮ ፕራንክ ነው። በጣም ታወቀ እኮ ነው። ሃይሚ ራሱ ደብሯታል። እኔ ተይው እሱን እስኪ ግን ሃይሚና እሱ ይታረቃሉ እኔ እርግጠኛ ነኝ። አሁን እኔ እነሱ ተጣልቆ እናንተ ተጣልታችሁ የምትቀሩ ነው እየመሰለኝ ያለው። ስለዚህ በእናትህ አስብበት። ሊድ እኔ ፍቀጅልኝ ጀመር ብሩክ የተባለው ሰው ጋር ነው ከሷ ጋር ሁሉ ብሩክ እኔ ብሩክን አውቀዋለሁ። በጣም ጥሩ ሰው ነው። ሃይሚም ጥሩ ሰው ናት። ሁለቱም አንድ ላይ ጥሩ ናቸው። ምንም አሁን እነሱን ተውና አንተና እሷ ተታርቃችሁ የራሳችሁ ኑሮ ኑሩ። ብሩክ ሃይሚ ምናምን የሚባል ነገር አታስገቡ። ምንም አያገባችሁም። የእነሱ ላይፍ የእናንተ ላይፍ አይደለም። ስነ ስርዓት ያስበቃ። ምንም እንዳትጣላ ከዚህ በኋላ በቃ ተታረቁ። ሊና ያከብርሻለሁ፣ ግን ከዚህ በላይ መቆየት አልችልም። መሌላ ነገር መስሎኝ ነው የመጣሁት። ዳኒ ምንድነው የምታወራው? ኮልታፊትም እንደዚህ ብላ ወጣች እኮ። አንተም አሁን ልትወጣ ነው ቢያንስ ሆነም ቀረም ግን ለምንድን ነው እንደዚህ የምታናድዱኝ እንዴ? ታይሜን እኔ እኮ ስራ አለኝ እኮ ስራዬን ትቼ እኮ ነው መጥቼ እዚህ ቁጭ ብዬ እናንተን እንትን የምለው። ለእኔ ሪስፔክት የለህም ማለት ነው ዳኒ። በጣም እያናደድከኝ ነው እውነት። ይቅርታሽ፣ በጣም የምር በጣም ይቅርታ። ራሴን እያሳመምከኝ ነው ዳኒ። እውነት በጣም ነው የምታናድደው ዳኒ። ስትናፍቅኝ ጊዜ ሲያስበት ካዜ ልብ ያስባል ባትሄጂ